የዶክተርስ ኢትዮጵያ ፕሮግራም ስፖንሰር ያደረገላችሁ ዘመን ባንክ የላቀ አገልግሎት ማዕከል ክብራትና ክብራን የፕሮግራማችን ተከታታዮች በፕሮግራማችን እንደተደሰታችሁ ጥያቄዎቻችሁን በከፊልም ቢሆን የቻልነውን ሁሉ እንግዲህ እንደመለስንላችሁ ተስፋ እናደርጋለን አሁንም እንቀጥላለን ከናንተው ከተመልካቾቻችን የተነሱልን ጥያቄ እየመለስን ያለነው ዶክተር ሰላም አለች ዶክተር ቃል ኪዳንም አለች ዛሬ እና በዩቲዩብ ቻናላችን በቴሌግራም እና እንዲሁም በፌስቡክ የላካችሁልን ጥያቄ እያንዳንዱን እንግዲህ ለማየት እየሞከርን ነው አሁን አንድ የመጨረሻ ጥያቄ አለ እሱን ከተወያየን በኋላ እንጨርሳለን የዛሬውን ፕሮግራማችንን ማለት ነው ዶክተር ቃል ኪዳን ላንቺ ነው ይሄ ጥያቄ የተጠየቀው ጥያቄውን ላንብብልሽ ሰላም ጤና ይስጥልኝ ዶክተር ኢትዮጵያ የ25 ዓመት ልጅ አለኝ ልጄ አልጋ ላይ የመሽናት ችግር አለበት ብዙ ጊዜ ህክምና ቦታ ለመውሰድ ፈልጌ እሺ ስለማይለኝ ተውኩት ባካችሁ የዚህን ችግር መንስኤውና መፍትሄውን ብትነግሩኝ ይላል እንግዲህ እድሜው ደግሞ ትልቅ ነው በልጆች ላይ ብዙ ጊዜ ይሄ ሊከሰት ይችላል ልጆች ከሆኑ ልጅ ያለው በደንብ ያጋል ልጆች ላይ ይከሰታል አዋቂ ሲሆን ግን በተለይ በዚህ እድሜ ግን ሪሊ ይሄ ፕሮብለም ነው ምን ልትይኝ ነው እስኪ እንግዲህ እውነት ነው ችግር ነው ምናልባት የዩሮሎጂስቶች የኩላሊት ስፔሻሊስቶች ቢኖሩ የተሻለ አብራርተው ሊያወሩት ይችላሉ ነበር ይሄንን ጉዳይ እንግዲህ ከአይንም ካምሮም ወደኔ ይቀርባል በሚለው እኔ ለመለሰለለ ጥያቄያችንና እንዳልከው ነው ልጆች ላይ ከ5 ዓመት በታች ሲከሰት እንደ ችግር እንደ በሽታ አርገን አናየውም አንቆጥረውም አናወራበትም ትሬን የማድረግ ምናምን ጉዳይ ነው ይተዋል ሲያድጉ ነው ከዛ በኋላ ግን ሲሆን አደልት ላይ ሲሆን በተለይ ከ5 ዓመት በላይ ሲሆን ችግር ነው ኖርማል አይደለም ነውና ግን ያጋጥማል ከ2 እስከ 3% የሚሆኑ አደልቶች ላይ ይሄ ነገር ይከሰታል ስለዚህ በጣም የሌለ የሚባል በሽታ አይደለም ማለት ነው 2 እስከ 3% ከሆነ ለምንድነው ማንሸናው ሌሎቻችን ለሌት ለሚለው ሰውነታችን ራሱን ለዚህ ያዘጋጃል ከጭንቅላታችን ጀምሮ የሚመነጩ ሆርሞኖች አሉ ሽንት ፕሮዳክሽን እንዲቀንስ በመሽት የሚያደርጉ ማለት ነው ስለዚህ አንድ እሱ ይፈጠራል ኩላሊታችን ኮንሰንትሬት ማድረግ በደንብ ይጀምራል ብዙ ሽንት እንዳይመረት ለሊት ከዛ ደግሞ ፊኛችን ደግሞ ሰፋ ይልና ብዙ ሽንት መያዝም ይችላል ስንተኛ 300 400 ml ድረስ ቢጠራቀም እኛም ከንቀልፋችን አነቃም ተጠራቅሞ ዝም ይላል ከዛ ሲያልፍ ደግሞ ይቀሰቅሰናልና ሄደን እንሸናለን ነው እንጂ ብዙዎቻችን ላይ አልጋ ውስጥ የማምለጥ ነገር አይኖርም ማለት ነው ከነዚህ ነገሮች ውስጥ አንደኛው ሲዛባ ነው እንግዲህ ለሊት መሽናት የሚፈጠረው ማለት ነው ለምሳሌ ፊኛ ሽንት ሲሞላ ሪላክስ አርጎ ነው የሚገኘው አይደል ፊኛ እና ስለዚህ ብዙ አኮሞዴት ማድረግ ብዙ ሽንት መጠራቀም ይችላል ጥንቅር ብሎ ሪላክስ ያደርግ ሴንሲቲቭ ሆኖ ኮነ ብዙ መያዝ አይችልም ስለዚህ ያንን 300 400 ላይ ይዛ አይችልም አንዴ ሁለቴ ቀሰቀሰና ከዛ ወደ ሊያመልጣቸው ይችላል ሳይወጣ ሲቀር ማለት ነው አንዳንዴ ደግሞ ሪላክስ ያደርግና ድንገት ይቆጣና ያኔ ጭምቅት ሲያደርገው ያመልጣቸዋል ለሊት ማለት ነው እንደሱም ሊሆን ይችላል ሁለት ንቃታቸውን አፌክት የሚያደርግ ነገር ለምሳሌ መጠጥ የሚጠጡ ሰዎች ከሆኑ ተነሳ ያለ ቢሆንም ሰውነቱ በደንብ መቀስቀስ ስለማይችል በዛው ሊያመልጣቸው ይችላል ማለት ነው ያለ መነሳት ጉዳይ የሚያደነዝዝ እንትን የሚወስዱ ከሆነ መድኃኒት ለማደንዛዥም ሆነ ወይም እነዚህ ለአእምሮ ለስነ አእምሮ ምናምን የሚሰጡ እንደ ጎንዮሽ ጉዳት እንቅልፍ የሚያመጡ አይነት ከሆኑ መንቃት ካልቻለ ሰውየው ይሄም ሌላ ነገር ሊሆን ይችላል ማለት ነው ሌላ ኢንፌክሽን ካለ ክሮኒክ የሆነ የፊኛ አካባቢ ኢንፌክሽን ካለ እሱም መቆጣጣት ስለሚያበዛበት ፊኛው ላይ ሽንት ቶሎ ይሄ ሪአክት ያደርጋል እንዳለው መቆጣጠር ሊያቀታቸው ይችላል በጣም ስለሚያጣድፍ ማለት ነው እሱ በራሱ ስለዚህ እነዚህ ነገሮች አሉ ሌላኛው ብዙ ከተመረተ ነው አሁን እንዳልነው ጭንቅላታችን ሆርሞን ያመርታል ሽንት መጠንን የሚመጥን ሆርሞን ያመርታልና እኛ አሁን እኔን በሚመለከተው መልኩ ዳያቤቲስ ኢንሲፒደስ ምንለው በሽታ አለ ይሄ ሽንትን ኮንሰንትሬት ለማድረግ የሚያስፈልገው ሆርሞን በበቂ ሁኔታ ሳይመረት ሲቀር በተለያየ ምክንያት ወይም ተመርቶ
ኩላሊት ለዛ ነገር ሪስፖንድ አላረግ ሲል ዳያቤቲስ ኢንሲፒደስ ነውና እንደዛ ካለ ሰዎች በጣም ብዙ ሽንት ያመርታሉ ቀንም ለሊትም ብዙ ሰዓት ይሸናሉ ቀን ሲሆን በተደጋጋሚ እየሸኑ ያስወጡታል ለሊት ሲሆን ግን ሊያመልጣቸው ይችላል ከብዛቱ አንፃር ማለት ነውና ዳያቤቲስ ኢንሲፒደስ አንደኛው ነው ስኳር በሽታ በራሱ ሽንት ስለሚያበዛ አንዳንድ ሰዎች ላይ ኮመን አይደለም ዳያቤቲስ ላይ ግን አንዳንድ ሰዎች ላይ እሱም ሽንት ማምለጥ ያመጣል ይሄ ነርቭ ጉዳቱንም አምጥቶ በጣም ሪአክት እንዲያደርግ ብላደር ስለሚያደርገው እሱንም ሽንት ማምለጥ ሊያመጣ ይችላልና እነሱም ላይ ስኳር ላይም ይከሰታል እና ብዙ ጊዜ እነዚህ የኩላሊት ስፔሻሊስቶቹ ሲከፋፍሉት ድሮ የነሳል ላይ መቆጣጠር ችለው ከ5 አመት በኋላ ከዛ ወዲያ ሰላም ቆይቶ እንዳዲስ ጀመረ ወይስ በዛው ነው የቀጠለው የሚለዋልና የበሽታዎችን አይነት የመንስኤዎችን አይነት ከዛ ላይ ተመስርተው ይከፋፍሉታል ማለት ነው የትኛው ነው ያመጣው የሚለውን ስለዚህ ይሄ 25 አመት ሙሉ ነው ወይስ አቁሙ አሁን ላይ ነው የጀመረው መንስኤው የትኛው አይነት ነው ይሄ ከልጅነት የመጣ አሁን የፋንክሽናል ያልኩት መላላት አለመቻል ነው ወይስ አዲስ የመጣ ነገር ነው የሚለውን ይለያል ለትንሽ ጊዜ ነው ወይ የሆነ ነገር ሲፈጠር ብቻ ነው ወይ የሚመጣው እሱን መለየት ይኖርበታል ማለት ነው ምን ማድረግ እንችላለን እንግዲህ ምርመራዎች አሉ በአብዛኛው ከሽንት ምርመራ በቀላሉ ጀምሮ ኢንፌክሽን ካለ የሽንት ምርመራ እናገኛለን እናክመዋለን ይጠፋል አንድ እሱ ነው ካልሆነ ይሄ ሽንት መጠኑን ለክተን አሁን ዳያቤቲስ ኢንሲፒደስ የምንለው የሽንት ብዛቱን አይተን የሽንቱን ኮንሰንትሬሽን አይተን እሱ ከሆነ ሆርሞን መተካት እንችላለን እንደሱ አይነት ነገር ከሆነ ስለዚህ እሱንም ቼክ እናረጋለን አልትራሳውንድ ሰርተን ማየት እንችላለን አሁን ፊኛው ውስጥ ትልቅ ይብጣት ኖሮ ፊኛውን ቦታ ሚይዝ ከሆነ በማጠራቀም ስለማይችል ለሊት ሊያመልጥ ይችላል ማለት ነው ስለዚህ አልትራሳውንድ ላይ እሱን ማየት እንችላለን ከሸኑ በኋላ ምን ያክል ውስጥ ይቀራል የሚለውን ራሱ ቼክ ማድረግ እንችላለን ምክንያቱም ኖርማል ሰው ሲሸና አብዛኛው ሽንት ይወጣል ትንሽ ነው የሚቀረውና ብዙ የሚያጠራቅሙ ከሆነ ብላደራቸው ሴንሲቲቪቲውን ተጎድቷል ማለት ነውና ብዙ መውጣት ያለበት በጣም ብዙ ወጥሮ ተጠረቃቅሞ ለሊት ሊያመልጥ ይችላል ድንገትና እሱን ቼክ ማድረግ እንችላለን በሲስቶስኮፒ የሚባል ደግሞ በቪዲዮ ገብቶ ውስጡን የፊኛውን ውስጥ ማየት የሚቻል እነዚህ ምርመራዎች አሉ በእኛ ሀገር ደረጃ ምናልባት ሲስቶስኮፒው አይኖር እንኳን ሌሎች ነገሮች እንዳሉ አቃለሁኝ አልትራሳውንዱን የሽንቱን የምኑን መመርመር እንችላለን እንደ መፍትሄ ከዛ ደግሞ እንደ መንስኤው ዲፔንድ ያደርጋል አሁን እነዚህ የሚያጣድፉ ነገሮች እንደ ቡና አይነት ነገር አቮይድ ማድረግ ሊተኙ ሲሉ ፈሳሽ ብዙ አለ መጠጣት የሚያደነዝዝ ነገር መድኃኒቶችን አለ መውሰድ በተቻለ መጠን እነዚህ አንደኛው አማራጭ ይሆናል በላይፍ ስታይል ዙሪያ ሌላኛው ምናልባት እንዳልኩ ይሄ ፊኛቸው ብዙ ሲያጠራቅም የማይነግራቸው አይነት ሰዎች ከሆኑ በራሳቸው ታይም ማድረግ ይችላሉ ስለዚህ አላርም እየሞሉ እያረዘሙት መሄድ ለምሳሌ በእያንዳንድ ሰዓቱ እየተነሱ ይሽናሉ የነሳል ላይ በየ2 ሰዓቱ ያደርጉታል በየ4 ሰዓቱ ያደርጉታል ትሬን ያደርጉት ይሄዳሉ ለልጆችም እንደዚህ ይሰራል ለአደልትም አንዳንዶች ላይ ይሰራል እንደ ልጆች ያክል ሰክሰስፉል ባይሆንም ግን ለአደልትም ይሄንን አንድ መሞከር የሚችሉት ነገር ነው ቤት ይያሉ ማለት ነው ከዚህ አልፎ ደግሞ እንግዲህ እምቢ ካለ ይሄ አልኮ ጭንቅላት ውስጥ ያለው ሆርሞን ሽንት እንዳይመረት የሚያደርገውን ሆርሞን እሱን መስጠት ይቻላል ሊተኙ ሲሉ እሱን ወጣው እንዲተኙ ምክንያቱም ለሊት ላይ ብዙ እንዳይመረትና እንዳያስቸግራቸው እሱ አንድ መድኃኒት ነው እሱ አልሰራ ሲል ሁለተኛ ሶስተኛ እየተባለ ሪላክስ የሚያደርጉ መሰልና መድኃኒቶች አሉ እና እነሱን መስጠት ይችላልና መፍትሄ አለው ምክንያቱም ህክምና መሄድ ፍራንች ይሄ ሰው በ25 አመት እንደዚህ አይነት ነገር ማለት ብዙ የህይወቱን አስፔክት ነው አፌክት የሚያደርግበት ትዳር መመስረት ከሰው ጋር አብሮ አንዳርጋ ላይ መተኛት መጀመር ከሴት ጋር ምናምን ብሎ ሲያስብ ከፍተኛ ጫና የሚፈጥርበት ይመስለኛልና ወደፊት ጤናማ የሆነ ኑሮ ለመኖር ካሰበ እነዚህ ነገሮች ይረዱታል ይሄንን ነገር ካስተካከለ አይደለም እንዴ እንዴት እንደሚያስጨንቅ ማሰብ ይቻላል አንቺም ስለታስቢውና መጀመሪያኛ ጋር መጥቶ ከዛ ወደ ሰላም ምናልባትም ሳይኮሎጂካል ትራውማው ሊሆን ይችላል ኢቭን ወደ ህክምና እንዲሄድ የሚገፋፋው ያለው እና የፈራበት ምክንያት ማለት ነው ይሄንን ራሱ ኤክስፖዝ ማድረግ ተብሎልና ከልጅነቱም ጀምሮ ይመስለኛል አባት ብዙ ጊዜ ሞከርኩ ስላለና አሁንም ቢሆን ያው ምናበረታታው ኮዙን ማወቅና ለዛ ደግሞ ትክክለኛውን የሆነ ህክምና መፍትሄ ማግኘት ሊሆን ይችላል መፍትሄ እንዳለው ማወቁ እና ደግሞ ኮመን ማለት በጣም ሬር የሚባል ነገር አለመሆን ማወቁ ሊረዳው ይገባል ማለት እንደው እንዴት ይሄን ተፈጠረበት ማለት ሰነፍ ቢሆን ነው ወይም ትልቅ ሰው አይደለም ወይ ምናምን የሚያስብል ነገር አይደለም እሱታው ኮመን ነው መፍትሄ አለው ስለዚህ ይሄ በበቂ ሁኔታ ህክምና እንዲሄድ የሚያበቃ ነገር ይመስለኛል ዶክተር ካልኪዳን እጅግ በጣም አድርጌ ለተመልካቾቻችንም ስም እኔ አመሰግንሻለሁ ምክንያቱም ይሄ ሞር የዚህ ስፔሻሊስት ብናገኝ ሰፋ ያለ ነገር ማውራት ይቻላል ዩሮሎጂስቶች አሉ ኢቭን ሰርጅኖቹ በዚህ ጉዳይ ብዙ ሊያወሩ ይችላሉና ያው ደግሞ አንቺ ኢንዶክሪኖሎጂስት እንደመሆንሽ አንዳንዱ ነገር ከዚህ ጋርም
ያው ይገናኛልና ይሄንን ነገር በዚህ መልኩ በጣም ብዙ ነው ሲሰማሽ የነበረው ደስ ይላል ተመልካቻችንም ጠያቂያችንም ይሄንን ጥሩ ግንዛቤ እንዳገኘ ተስፋ እናደርጋለን የዛሬውን እንግዲህ ፕሮግራማችንን በዚህ ጨርሳለን ተመልካቾቻችን ሳምንት በሌላ ፕሮግራም እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ ዶክተር ሰላምን እና ዶክተር ቃልኪዳንን እጅግ በጣም አድርጌ አመሰግናለሁ ለሀገር ስቱዲዮን እጅግ በጣም አድርጌ አመሰግናለሁ እዚህ ቦታ ላይ እንግዲህ ቀረጻችንን እንድናደርግ ስለፈቀዱልን በጣም አድርጌ አመሰግናለሁ እስከ ሳምንት መልካም ሳምንት የተከበራችሁ ተመልካቾቻችን ማንኛውንም አይነት ጤና ነክ ጥያቄዎች እንዲመለሱላችሁ የምትፈልጉ ከሆነ ከታች በተጻፉ የስልክ ቁጥሮች ብትደውሉ ታገኙናላችሁ ጥያቄዎቻችሁን ለመመለስ እጅግ ፈቃደኞች መሆናችንን ከወዲሁ ማስተዋወቅ እንፈልጋለን እናመሰግናለን ይህን በአይነቱ ልዩ የሆነ የጤና ፕሮግራም ስፖንሰር በማድረግ ምርትና አገልግሎቱን ያስተዋውቁ ብሎም ማህበረሰቡን ይጥቀሙ ዶክተርስ ኢትዮጵያ ኢትዮጵያውያን ትውልደ ኢትዮጵያውያንና በኢትዮጵያ የምትኖሩ የውጭ ሀገር ዜጎች እንኳን ደስ አላችሁ ከውጭ ሀገራት በዌስተርን ዩኒየን ኤክስፕረስ መኒና ዳሃብሺል የሐዋላ አስተላላፊ ተቋማት ወይም በዘመን ባንክ የስዊፍት አድራሻ የተላከላችሁን ገንዘብ እንዲሁም በእጃችሁ የሚገኘውን የውጭ ምንዛሪ የቁጠባ ሂሳብ በመክፈት በአሜሪካን ዶላር በእንግሊዝ ፓውንድና በዩሮ በወርቃማ ወለድ ወይም ያለ ወለድ እንድታስቀምጡ ተጋብዛችኋል የቆጠባችሁትን የውጭ ምንዛሪ ለውጭ ጉዞ ለሕክምናና ለትምህርት ክፍያ ወዘተ ማዋል አሊያም ባሻችሁ ጊዜ ወደ ብር በመቀየር መጠቀም ትችላላችሁ ዛሬውኑ ወደ ዘመን ባንክ ጎራ በሉ ሁሌም ገንዘባችሁን በተገቢ ቦታ እንድታኖሩና እንድታውሉ ደስ ይያለን እናገለግላችኋለን ዘመን ባንክ የላቀ አገልግሎት ማዕከል